ይባርክሙ ወይስአለነ እግዚኦ አድኅን ሕዝበከ ወባርክ ርስተከ እግዚኦ አድኅን ሕዝበከ ወባርክ ርስተከ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው፣ እስከ ዘላለሙም ከፍ ከፍ አድርጋቸው። በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቅድስት ቤተ ክርስቲያንንም ጠብቃ ለነገሥታትና ለመኳንንት ቅዱስ ለሆነ ሕዝብና ለንጹሕ ወገን ማደሪያ ትሆን ዘንድ የጠራሃት በዚህች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ ያስቀደሳችሁ ቃሉን የተማራችሁ ንስሐ ገብታችሁ ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ ከልጅነት እስከ ዛሬ የሠራችሁትን ሁሉ ኃጢአት፣ በደል፣ መተላለፍ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ስለሚሆን ደግሞ የአሸናፊ እግዚአብሔር አብ የባሕርይ ልጅ በድንጋሌ ሥጋ በድንጋሌ ሕሊና ሕትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ለሚመጣውም ከኃጢአት ከበደል ከመተላለፍ ይጠብቃችሁ። እኔንም እናንተንም ለመንግሥተ ሰማያት ለገነት የበቃን የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ ያለፈውን ይቅር ብሎ ለሚመጣው እንዲጠብቀን በእንተ እግዝእትነ ማርያም መሐረነ ክርስቶስ። አቤቱ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ እኔንም ኃጢአት የወገኖችንም ኃጢአት፣ በደል፣ መተላለፍ ይቅር በል። እያወቅን በድፍረት ሳናውቅ በስህተት በባል ሽረት በጾም ግድፈት በመሐላ በሐሰት በመዓልት በሌሊት ከልጅነት እስከ ዛሬ መንፈስ ቅዱስ ያወቀውን ሰይጣን የሰወረውን በየክርስትና ስማችሁ ማይሰራ ኃጢአትን እግዚአብሔር ይፍታ፣ እግዚአብሔር ይፍታ፣ እግዚአብሔር